እንደሚቀዳው ሁሉ እኮ አለ ነው ሳውራ እግዚአብሔርን እስክሪፕቶ ይዞ ምንድነው ምናምን ኧረ አንተ እኮ ስታወራ እንደምወር ስለሆንክ እንዳደረሰው ብሎ ገብርኤልን በጣም ታዋቂ አርቲስቶች ገጥሞኝ ግን ያን ሁሉ ነገር አድርጌላቸው ያራዳ ልጆች አይፋራ ፋራ እኮ ግን አራዳ ነው ይባላል ያራዳ ልጅ አይደለም ፋራ ናቸው ምስጋና ላይ እንኳን ስሜን አይጽፉትም አይገርም ቤኪ አላህ ደማችሁን ያፈላው ሰምተሻል እያንዳንዱ እንዴ አንተ በእናትህ መንግስት መኪና እኮ ነው ያደረኩኝ በፊት ደሞ አልስትም ማርያምን የሆነ ነገር ይሆናል ገብርኤልን ግጥምና ዜማ ሰጥቻቸው በራሳቸው ስም ያወጡት እንደዚህ ነገር መክሰስ አይቻልም እንዴ አንቺ ደግሞ መፍትሄ መክሰስ የት ነው መክሰስ ቀላ ተቆርክ ብለን አይደለ በጣም አድካሚ ነገር እኮ ነው መከሰስ ሲጀመር ራሱ እንዴ መፍትሄ ስማ እኔ ነው ምናምን እየተባባልን ምን ኖር ህዝቦች ጭራሽ ደግሞ መፍትሄ ላስከበር አርቲስቶች መብታቸው ይከበር ምናምን ተብሎ እንውጣ ሲባል ሙሌ የሙዚቀኞች ማህበር ስብሰባ ስላለ ለምን መብታችንን አንጠይቅም እንውጣ እንጂ ሙሌ ሲል አይ የሰረቀኝ ካፋለገኝ እቃው እንዴት ይገኝ ከፊት ለፊት እኮ ያሉት እኮ መብት እናስከብራለን የሚሉት ሌቦች እኮ ናቸው ኤልያስ መልካ ያን ሁሉ የከፈለው ዋጋ አይገርማችሁ የሰረቀኝ ካፋለኝ የሚለው በጣም ትንሽ ኮንሴፕት ራሱ እኮ ሰርቆ እኮ ነውና መብትህን እንጠይቅ ይልና ዋቴ ፓርላማ ፊት ሄደ መብታችን ይከበር እንዲህ ሰላም በለው የሆነ ጊዜ እንደዚህ ተፈጥሮብኛል የሆነ ሰው ቻርጀሪን ሰርቆኝ አፋልጉኛል የፒሲ ቻርጀሪ ነው ሃይ ስኩል ላይ ተያዘ እሱ ነበር የሰረቀኝ ታውቃለህ አላፋለገኝ አራፓስማ ጃሉድ አንድ ቀን ጃሉድ እኮ ነው ስማ ሰሬንደር ሴሌብሪቲ ናይት ዲጄ ዳኒ ደወለልኝ ያው ትንሽ ወጣ ያለ ባህር ያላቸው ጓደኞቼ እኔ ጋር ሲሆን ስርዓት የማግኘት የመረዳት ማለት እኔን አሁን ሰይጣን ያለበት ሰው ብቻ ነው የማልመቸው ሰይጣንና መጥፎ ሰው ካልሆንክ በቀር ምንን አሁን ትጠላዋለህ በማርያም ልክ ነው የምትመጣው በቃ ሙድ አለኛ ገብርኤልን እግዚአብሔር ይመስገን አሁን አንድ ሜካፕ ማለት ነው ፈልገው ሰይጣን ያለበት ነው የሚጠላኝ ይሄ ተንኮለኛ ሰው ክፋት ያለበት ምናምን ካልሆነ እንደው በመድኃኒዓለም አሁን በምን ትጠላኛለህ ምን አለ ይችላል አሁን ጃሉድ ምናምን ወጣ ያለ ነው ባህር አይደል እኔ ጋር ግን እንዴት እንደምንግባብ አናወራም ወይሉ ሊያንስ ባባባች እንደው መልከሽ ራሱ ገብርኤልና ሚካኤልን ነው የምትነሳው አለ እንጂ እንትና እኮ ጂኒ ነው የሚመስለው በፈጣሪ ብሎ ዘውጭ ቅይት ተጫዋታው አራታስ